Nebelbal radio program ነው። በኮቪድ-19 በሽታ ቁጥሩ በርከት ያለ የዓለም ህዝብ ህይወቱን ያጣ ሲሆን በዚህ ቫይረስ 2 ሚሊዮን በላይ ደግሞ በዚህ ቫይረስ የተለከፈ ወይም የተያዘ ቁጥሩ በርከት ብሏል። ኮቪድ-19 የብዙዎችን ቤት የዘጋም ብዙዎችን ህይወት ባንድ ወር ውስጥ የቀጠፈ ዓለምን ያስጨነቀ ሀያል ሀገር ጡንቻቸው የበረታ ኒውክሌርና ሚሳኤል ያላቸው አሜሪካንና የተለያየ የዓለም ሀገራትን ያንቀጠቀጠ በሽታ ነው። ያደጉ ሀገራትን ያንቀጠቀጠ ይህ በሽታ ያላደጉ እንደ አፍሪካ ሀገር ወይም ኢትዮጵያ ያሉትን ቢገጥም ወይም ምን ቢከሰት ምን ሊፈጠር እንደሚችል አነጋጋሪ ነው። ይህ ቫይረስ ብዙዎችን ያስለቀሰ ያሳዘነ ስራ ያሳጣ ታላቋ ሀገር አሜሪካን 22 ሚሊዮን በላይ ስራ አጥቶ ቤት የተቀመጠ ቁጥሩ በርከት ያለ ነው። ይህ በሽታ አፍሪካ ሀገራትን ያስጨነቀ ይገኛል። ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምሰነበታችሁ እንደምከረማችሁ። በዚህኛም በተለያዩ ጉዳዮች ላይ ከአቶ አብደታ ጋራ የማደርገው ውይይት እንድትከታተሉ ጋብዛለሁ። በተለይ ዘላን ባለስልጣናቶች እንዲሁም ግዴለሽ መሪ የገጠማት ሀገር ካለ ብዙዎች ህይወታቸውን ያጣሉ። መልካም ቆይታ። ዜማው አየር ላይ ያለ ሲገና ሲንቀምና Sigana, Sinkamna, Sigana, Jesus, Sigana, Sinkamna, Sigana, Sigana, Sinkamna, Sigana, Jesus, Sigana, Sinkamna.
سجرتا متي أبادوكا مالفتا سبني كم كوموكا سجرتا متي أبادوكا مالفتا سبني كم كوموكا سجرتا متي أبادوكا مالفتا سبني كم كوموكا فجافني ورمت صورتي كران فقاتيرا قلا فركان كمنو أبار سماليتي مكانو جنة دمنو نيرم أولا صور وران سبايتي إيسا فجافني ورمت صورتي كران فقاتيرا أبار سماليتي مجنة مالي لا تأمون رقاباتي منت الليبني مالي لا آدمي توندي سهارة تنقل فني مالي لا سرين ما فراب جديقة كلوتا مالي لا رسك سادة بيفي سجرت قوفتا سجرت قوفتا ስለዚህማው ተወዳጁ ወይም ዘማሪዎቹን ከልብ እናመሰግናለን። በዚህ አጋጣሚ በህይወት ላጣኋት እህቴ ጥሩነሽ ደስታ እግዚአብሔር የሰማይን ገነት ያውርስልኝ ላለሁኝ ለቤተሰቦቿ መጽናናትን እመኛለሁ። የኦሮሞ ህዝብ ትግል ከሸፈም አበቃለት የሚሉ ብዙዎች ናቸው። የኦሮሞ ህዝብ ትግል እየደረሰ በተለይ በአሁኑ ወቅት ምርጫ ይካሄዳል ተብሎ ቢጠበቅም በኮቪድ-19 በቫይረስ ምክንያት ምርጫው እንዲራዘም ተደርጓል። ብዙዎች የሚሉት ለአሁኑ ላለው መንግስት ሎተሪው ወጣለትም ይላሉ። ምንድነው ሎተሪው? የኦሮሞ ህዝብ ትግል እውነት ተቀለበሰ ይሆን? መልካም ቆይታ። እንግዲህ አቶ አብደታ ኡማ ከሰይፈ ነበልባል ራዲዮ ጋር ስለሚቆዩ ወይም ስለሚያደርጉት ቆይታ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። እኔም አመሰግናለሁ።
መልካም አቶ አብደታ እንግዲህ ከረጅም ጊዜ በኋላ ነው ድጋሚ እየተገናኘ ነው በተለይ በዚህ በአስቀያሚ በሆነበት ሰዓት ላይ ነው የተገናኘ ነው በተለይ በአሁን ሰዓት ዓለምን እያስጨነቀ ባለው በኮቪድ-19 ወይም ኮሮና ቫይረስ ብዙዎች ህይወታቸውን ያጡ በሚሊዮን የሚቆጠር ህዝብ በበሽታው በተለከፈበት ሰዓት ላይ እንገኛለን ብዙዎቻችን ቤት ተከርችመን እንገኛለን ይህ በሽታን እንዴት አዩት እንዴት ገመገሙት ይሄ ዓለምን እንግዲህ ሚሳኤልና ኒኩሌር አለን ብለው ሲመጻደቁ የነበሩት ሀያል ሀገራትን እንደዚህ ካደረገ ያደጉት ሀገራት በተለይ ኢትዮጵያ እንደዚህ አይነት ነገርን እንዴት ልትወጣው ትችላለች ምን መደረግ አለበት ይላሉ አመሰግናለሁ እዮብ ይሄ በመጀመሪያ ደረጃ በዚህ በአስቸጋሪ ጊዜ ይሄ ዓለምን ያንቀጠቀጠው ኮሮና ቫይረስ ኮቪድ-19 ህይወታቸውን ያጡት ቤተሰብ እናት አባት ሞቶባቸው ለብቻቸው የቀሩ ህጻናትንና ባለቤቱን ያጣ ባል ሚስቱን ያጣ ወይም ደግሞ ባሏን ያጣች ሴት እግዚአብሔር መጽናናትን ይስጣቸው የሚሰማኝ ሀዘን ወደር የለውም በጣም የሚያሳዝን አይነት ወቅት ነው የተፈጠረው ሞት ተያዘ እንደዛ ሆነ የሚባለን ወሬ ሲሰማ እኔን ብቻ ሳይሆን ህፃናቱን ሁሉ እያስበረገገ ነው ያለው እግዚአብሔር መጽናናትን ይስጣቸው እግዚአብሔር ይህንን ነገር በኃይሉ ከዚች ዓለም ላይ በከይን ሶቆቃ እንዲያሳልፍ ከልቤ በእውነት እግዚአብሔርን ማጸናለሁ በሽታው ሰውን የሚመርጥና ያላደገ ሀገር ብሎ የሚመርጥ በሽታ አይደለም ያገኘውን ሁሉ ወይም ደግሞ በአጋጣሚ ለዚህ ነገር ሊጋለጡ የሚችሉትን ሁሉ እያጠፋ ነው ያለው በእውነትም በለጸጉ ሀገሮች አደጉ ተብሎ በብዙ ነገሮች የሚፈሩ ሀገሮች ሁሉ ተንበርክከዋል በኃይላቸው ሲመጻደቁ የነበሩት ያንን ሁሉ ሰባብሮ ኃይሉን ከማንም በላይ ያደረገ በሽታ ነው በብዙ አይነት መልኩ ሊወጡ ወይም ደግሞ ሊቋቋሙት ያላደረጉት የለም ሳይንቲስት አልቀረም አዋቂ አላዋቂ አልቀረም መሬት እስከማጠብና እጅ እስከመላጥ ድረስ መታጠብ ድረስ የቀረው ነገር የለም ነገር ግን ሊወጣው የተቻለ ነገር አይመስልም እንደው የተቻለ ያክል አድርገዋል ምንም ውጤት የሌለው ስራን የሰሩት ማለት አይደለም ግን ትግላቸውን እያደረጉም ቢሆን ብዙ ሰዎች እየሞቱ ናቸው የሚያሳዝነው ነገር እንዳነሳው ያላደጉ ሀገሮች ለዕለት ጉሮሯቸውም ቀን ጠብቀው ኑሯቸው ከእጅ ወደ አፍ የሆኑ ሀገሮችስ ምን ይሆናሉ የሚለው ነገር በጣም አሳሳቢና እንቅልፍ የሚያሳጣን ነገር ነው እንደ አፍሪካ በተለይም ኢትዮጵያ አሁን ያለችበት ፖለቲካ ሽኩቻ ባለበትና ለህዝቡ ደንታ የሌለው መሪ ባለበት አገር ላይ ቢገባ ምን ይኮናል የሚባለው ነገር በጣም አሳሳቢ ነው እስካሁን ድረስ እንግዲህ መቆጣጠር በሚገባነት ነገር እንኳን እየተቆጣጠሩት ወይም ደግሞ እንደው ለህዝቡ እንኳን በሚገባነት መንገድ የተገለጸ አይመስለኝም ከመንግስት አካላት የሚያደርጉት ነገር ሁሉ ከፖለቲካ ጋር ግንኙነት ያለው ለፖለቲካቸው የሚመቸውን ነገር ብቻ ነው የሚያደርጉት ያሉት ይሄ ነገር በሽታው ካለበት ቦታ ወይም ደግሞ ካለበት ሀገር ወደ ሌላ ወደ አንድ ሀገር እንዳይተላለፍ ብዙ ሀገሮች ፍላይት ኮንትሮል ማድረግ የሆነ ግንኙነት የህዝብ ግንኙነት ኮንትሮል ማድረግ ሞክሮ ነበር ኢትዮጵያ ግን ለብዙ ጊዜ እንደው መሳለቂያ ነገር ነው ያደረጉት ፍላይትን ኮንትሮል ስላደረግና አይደለም በሽታው የሚቀረው እስከምል ድረስ ፍላይት እስከ ቅርብ ጊዜ ድረስ
ወደ በሽታው ከመጀመሪያ በተገኘበት ወደ ቻይና ፍላይት ይሄን ነበር ወደ ኢትዮጵያ ይገባ ነበርና ያ ነገር ያው እንደተፈራው ወደ አገር ውስጥ በሽታው እንዲገባ ተደርጓል። በዛች ሀገር እስከ ትላንትና ድረስ ባለኝ ኢንፎርሜሽን ከመቶ ሰው በላይ በዚህ በሽታ ኢንፌክትድ የሆኑና ወደ 3 ሰው ምናምን ከዛም በላይ ሊሆን ይችላል። እንግዲህ ይሄ ሌተስት ኢንፎርሜሽን አሁን ዛሬውን የለኝም። ከ3 ሰው በላይ እንደሞተ ያንን ነገር ይወራል። በጣም ያስፈራል። በጣም ያስፈራል። ሰው ለእለት የሚያገኘው ነገር ለመኖር ስል ወደ ዲሮራጣል ቀን ስራ ይሰራል። ግማሹ ለሊመና በሰው በር ላይ ልጆቿን ከጎኗ ደርድራ ሰው በር ላይ ነው ቁጭ ብላ የምትለምነው። ቤተክርስቲያን በር ላይ ሄዳ ቁጭ ብላ ትለምናለች። እሱ እንዳለ ሆኖ መንግስት በአሁን ሰዓት የኢትዮጵያ መንግስት ቤት ህዝቡ እንዲቀመጥ አውጇል። ግን ቤት የህዝባችን ኢኮኖሚ ወይም ህዝባችንን አቅም እናውቀዋለን። አቅመ ደካማ የዕለት ጉርሱን መብላት እንኳን የማይችል ብዙ ነውና መንግስት እነዚህን መደጎም አለበት የሚሉ ብዙዎች ናቸው። እንደዚህም ሆኖ ግን መርዳታቸው ጥሩ ነው። አንድ አርቲስቶች የተለያየ መንግስት ባለስልጣናቶች የሚያደርጉት ነገር ጥሩ ነው። ግን ለታይታ ባያደርጉት ለፖለቲካ እርስዎ እንደገለጹት ለፖለቲካ ባያደርጉትና ለፌስቡክ ማሞቂያ ባይሆን መልካም ይመስለኛል። እንግዲህ ይሄ በሽታ በተለያየ አካባቢ እንዳለኝ መረጃ በተለያየ አሁን በሙገር በዚህ በግንደበረት አካባቢ የተለያየ አካባቢ ላይ ሰዎች በጅምላ እየሞቱ ይገኛሉ። እንዴት በምን ምክንያት እንደሞቱ ግን እየተገለጸ ያለ ነገር የለም። አቶ አብደታ ይሄ ትክክል ነው። ይሄ ሰዎች እየሞቱ ነው። በየአቅጣጫው ሰዎች ይሞታሉ። ኮርነር ቱ ኮርነር አገርቷ ሰው ይሞታል። ብዙም የአካባቢው ህዝብ ይናገራል። ሰዎች ይሞታሉ በእንደዚህ አይነት በሽታ። የሆነ በሽታ ቶሎ የሚገል በሽታ አለ፣ የሆነ ወረርሽኝ አለ ብሎ ህዝቡ ያወራል፣ ይናገራል። በአንዳንድ ሚዲያ አጋጣሚ ሲሰማ እሱ ነገር መንግስት ምንም አቴንሽን አልሰጠውም። ጆሮ ዳባ ልበስ ነገር ነው የሆነው። የየትኛው በሽታ እንደሆነ አይታወቅም። ግን ከመንግስት ብቻ ይሄን ነገር ይወጣል ብለን መጠበቅ አለብን። ምክንያቱም ህብረተሰባችን ማስክ አርጎ እንኳን ሰው ሲንቀሳቀስ የሀብታም በሽታ ነው ይላሉና የህብረተሰባችንን አእምሮ መቀየር ወይም ይሄን ያለውን መረጃ ማድረስ መንግስት ብቻ መሆን አለበት ኃላፊነቱን መወጣት ያለበት ብለው ያስባሉ? አይደለም። መንግስት ብቻ ሳይሆን ኃላፊነቱ የሁሉም ነው። የሁሉም ሰው መሆን አለበት። ህይወት ያለው ሁሉ ራሱን የሚያክሰው ሁሉ ስለዚህ ነገር ኃላፊነት ወስዶ ለሱ ከሚቆመው ድርጅት ወይም ደግሞ መንግስት ወይም ግለሰቦች ጋር ቆሞ መከላከል ግዴታ ነው። ልንተርፈው የምንችለው ወይም ህዝቡ ሊተርፍ የሚችለው በእንደዚህ አይነት መልኩ ነው። ነገር ግን በብዙ አይነት መልኩ አቅም ያለው በባጀትም ይሁን በትራንስፖርትም ተንቀሳቅሶ ይሁን ብዙ ነገር ማድረግ የሚችለው መንግስት ነው። መንግስት ካላደረገ በሚያደርጋቸው ነገሮች ሁሉ ማስመሰልን ትቶ እውነተኛ እንደው ይሄንን ህዝብ ለማገልገል ቢሆን ለፖለቲካ መጠቀም የሚሆን አይነት ነገር ባያደርጉትና በእውነተኛ ስራ ቢሰሩ የበለጠ ኃላፊነት ያለበት መንግስት ነው ለማለት ነው የፈለኩት እንጂ መንግስት ብቻ አይደለም። መንግስት እያንዳንዱ በር ላይ ቁጭ ብሎ ትምህርት መስጠት አይችልም። ነገር ግን የዚህ ድርሻ በተለይ እንደው ተቋሚዎች ምን ያህል ምን ስራ ሰርተዋል? ተቋሚዎችስ ደጋፊ አላቸው? ለደጋፊዎቻቸው በተለይ እንዳለ ማስተማር አይጠበቅባቸውም? ተቋሚዎች በደንብ ይጠበቅባቸዋል፣ አድርጓልም ብዬ አምናለሁ። ብዙ ጊዜ አሁን ለምሳሌ ኦኤልኤፍ በመጀመሪያው ደረጃ እርምጃ የወሰደው ለህዝቡም መልእክት ያስተላለፈና ጥንቃቄ እንዲወስዱ ያደረገ ቢሮውን የዘጋ ብዙ እንቅስቃሴዎች ውስጥ ለውስጥ እንዲቀንስ ባሉት ደጋፊዎቻቸው
ትንሽ ለዚህ ሙያ ያላቸው ሰዎች ህዝቡን እንዲያስተምሩ መረዳዳት እንዳለባቸው መልእክት አስተላልፈው ነበር በመጀመሪያ ደረጃ ማለት ለእንደዚህ አይነት ነገር ማንም ዝም ያለው ነገር የለም አድርጎታል ግን አቅሙ ምን ያክል ነው ጉዳዩ አቅሙ ምን ያክል ነው ተንቀሳቅሶ ያስራ ተሰርቷል ወይም ደግሞ የኢንተርኔት እና ቴሌፎን ግንኙነት እንኳን እስከዚህ ድረስ አይደለም ጠዋት ክፍት ከሆነ ማታ የለም ማታ ክፍት ከሆነ ነገ ጠዋት የለም በምን አይነት መልኩ ነው መቆጣጠር የሚቻለው ማብራት አሁን በፍንፍኔ ውስጥ ማብራት በፈረቃ ነው ሰው የሚያገኘው ውሃ በፈረቃ ነው የሚያገኘው እና በምን አይነት መልኩ ነው ተንቀሳቅሶ ያንን ማድረግ ይችላል የሚችለው የምለው ጥያቄ ነው እንጂ ያላደረጉት ነገር የለም መንግስት የበለጠ አይላለው አቅማለው ለማልፈልግ መልካም እንግዲህ እጃችሁን በየደቂቃው ታጠቡ የሚል ትምርት ብዙ ጊዜ መንግስት ገልጿል የኢትዮጵያ መንግስት ይሄንንም ያስተማረ እንዳለ አቃለው ግን ውሃ በሌለበት በምን እንደሚታጠቡ አነጋጋሪ ነው በተለይ መንግስት ያተኮረው አዲስ አበባ ዙሪያ አካባቢ ብቻ ላይ ነው አዲስ አበባ ላይ ነው ብዙ ጊዜ እይታም የሚፈጥረው ያ ይመስለኛል ለዛ ነው ወደ አዲስ አበባ ላይ በተለያየ የሚደረጉ ነገሮች ግዢ ሽያጮች ምናምኖች በየፌስቡኩ ያያየን ያለ ነው ግን አብዛኛውን ገጠሩን ምን ያህል ገጠሩ ለዚህ በሽታ አዌርነስ አለው ምን ያህል ራሱ ከዚህ በሽታ እንዲከላከል መንግስት ስራውን ሰርቷል ወይም ታዋቂ ሰዎች ህብረተሰቡስ ምን ያህል ተወጥቷል የሚለውን ነገር ወደፊት እናያለን ይሄ የሁሉም ዜጋ ኃላፊነት አለበት ህይወት ማዳን ህይወት ማትረፍ ነውና ሁሉም ይረባረብ የሚለውን ጥሪኛም እናስተላልፋለን አቶ አብደታ እንግዲህ ወደ ፖለቲካው ንግባ በተለይ በአሁኑ ወቅት በስልጣን ላይ ያለው የኢትዮጵያ መንግስት ሎተሪ ወጥቶለታል የሚሉ ብዙዎች ናቸው በተለይ የኦሮሞ ነጻነት ግንባር ደጋፊዎችና እንዲሁም የኦፊሲ ደጋፊዎች የሚያነሱት ነገር አለ እንዲሁም የአንድነት ኃይል ፓርቲ አባላቶች ወይም ደጋፊዎች መንግስት ምርጫው እንዲራዘም ጠቅሞታል ይሄ በሽታ የሚሉ ነገር አለ ከዚህ በሽታ የኢትዮጵያ መንግስት የሚያተርፈው ምንድነው ለምንስ ምንድነው ሎተሪ ሊያሰኝ የሚችለው ነገር አለ ኦንስ ይሄ በሽታ ያለ ምርጫ ማካሄድ ይቻል ነበር ኦኬ በጣም ጥሩ ጥያቄ ነው መንግስት ሎተሪ ወጣለት ያ ምርጫው መራዘም በዚህ በሽታ ምክንያት ምርጫውን አራዘሙት የሚባለው እኔም ይገርመኛል ለመንግስት እውነትም ሎተሪ ሊመስለው ይችላል እኔ ግን እንደ ሎተሪ መንግስትን የጠቀመ አይነት ጊዜ አይመስለኝም ለምን ቢባል በዋለ ባደረ ቁጥር የሚሰሩት ስራ መንግስት የሚሰራው ስራ ህዝብን አቴንሽን ወደ ራሱ አምጥቶ ለምርጫው የሚመቸው አይነት ነገር ተወዳጅነትን አትርፎ ምርጫውን ሊያልፍ ይችላል እሱንም መንግስትን የሚመርጠው ህዝብ ይበዛል የሚል ግምት የለኝም በዋለ ባደረ ቁጥር የሚያደርጉት ነገር ህዝብን የሚያቆስል ህዝብን የሚያደማ የሚያፈናቅል በጣም አጸያፊ ተግባር ነው እየተፈጸመ ያለው ባለቤት ፊት ለፊት ሚስቱን እየደፈሩ ልጁን እየደፈሩ እናትና ልጅ በአንድ ቦታ ላይ እየደፈረ ነው ያለው ይሄ መንግስት ሰራዊት እና እንደምታዩ ምንም የማያውቀውን አርሶ አደር ሰብስቦ በዱላ እየቀጠቀጡ ሰውነቱ እንዲቆስል እንዲደክም ስፖርት እያሰሩ ወታደራዊ ስፖርት እያሰሩ በየአቅጣጫው ይሄንን እያደረገ ምን አይነት ሎተሪ ነው ይወጣለት ያንን ማድረግ ህዝቡን ለመደብደብ ለመቀነስ ምናልባት የህዝቡን ብዛት ለመቀነስ የሚያደርገው አይነት ነገር ነው የሞትን ብዛት የበለጠ እንዲበዛ የማድረግ ኃይል ጊዜ ያገኘ ለማለት ይቻላል ከዛ ውጪ ግን የሚጠቅመውን ነገር ያገኘው ነገር አይመስለኝም ሎተሪ አይመስለኝም ለዚህ መንግስት እንደውም መጥፎ አይነት አጋጣሚ ይሆንለታል ስራው ከምን ጊዜም በላይ የከፋ ነው አሁን ያለበት ሁኔታ
ሰው ግን ሎተሪ ወጣለት ትላል ወይም ደግሞ ሌላ ተቃዋሚ ድርጅቶችም ይሄ ምርጫ በወቅቱ ቢደረግ የሚል ሐሳብ አቅርቦ ነበር በወቅቱ ግን ሊደረግ አይችልም እንዴት አርገ ነው ይሄንን ህዝብ ለምርጫ አቁመ አሰልፈ ምርጫ ማድረግ የምትችለው ያ ነገር ትክክለኛ ሆኖ ጊዜ መውሰድ ትክክለኛ ሆኖ ሳለ መንግስት የሚያደርገው ነገር ደግሞ የበለጠ ህዝብ ከመንግስት እንዲርቅ የበለጠውኑ የመንግስት ድራማ በህዝብ ላይ የሚፈጽመው ድራማ እየሰፋና እየጎላ ባለበት ሰዓት ላይ ነው ያለው ለዚህ መንግስት እንደውም የከፋ ጊዜ ነው እንጂ ጠቃሚ አይደለም ድርጅቶቹም የፖለቲካ ድርጅቶች ጊዜ አግኝቶ ይሄንን ሊያደርጉ ይችላሉ ወይም ደግሞ የሚጎዳቸው ነገር አለ የሚባለው ምንም ለውጥ ሊገኝለት የሚችል አይመስልም ለተቃዋሚው ምክንያቱም ከህዝብ ጋር ተንቀሳቅሶ ህዝብን ማስተማር ህዝብን መቀስቀስ ወይም ደግሞ እውነታውን ለህዝብ ማሳየት በማይቻልበት አይነት ደረጃ ነው ያለው እንቅስቃሴ ታግቷል በዚህ በሽታ ምክንያት ትራንስፖርት እስከዚህ ድረስ የለም በየትኛው መቅጣጫ ቴሌፎን እንደምታየው ቴሌፎን ማታ ክፍት ከሆነ ጠዋት ዝግ ነው ያውም የምትናገረው በሙሉ መንግስት ባጀቱን የሚያፈሰው ቴሌፎን ጠልፎ የማዳመጡ ማን ምን ይናገራል ምን እየኮነ ነው ያለው የምላነ ነገር ነው ያለው ይሄ አሁን እርሶ የሚያነሱልኝ ነገር በተለይ አሁን የስልክ ጠለፋ ምናልባት እንዲያርሙ ይፈልጋለሁ ላለፉት 27 አመት ቲፒኤልኤፍ ሲያደርገው ነበር እኛ የኢትዮጵያው ጠቅላይ ሚኒስተር ኮሎኔል አብይ ሲናገሩ እኛንን አሸባሪ ብለው በአደባባይ ወጥተው ተናግረዋል ቆርጠናል ጠልፈናል ገርፈናል ሲሉ የነበሩት ያንን ያለፈውን 27 አመት ነው ይሄ ያሁኑ አዲሱ ለውጥ ኢጆሌ አባገዳ ስልጣን ላይ ያሉት እውነት ይሄንን ያደርጋሉ ለውጡስ ባውን ሰዓት የኢትዮጵያ ህዝብ አልተጠቀመበትም ብለው ያስባሉ ለምን ክስ ብቻ ታበዛላችሁ እናንተ ተቃዋሚዎች ክስ ምናበዛበት ምክንያት እውነታው እዛው ስላለ ነው ምንም ነገር ለውጥ ስለሌለ ነው እንደውም ለውጥ ትንሽ እንደው ህዝቡ ለተነፈስ ህዝቡ ጊዜ አግኝቶ ስለራሱ መናገርና መስራት የሚችልበት ሳይታሰር ሳይደበደብ ብሎ የሚያድርበት ጊዜ ይኖራል ተብሎ ሲታሰብ የበለጠ ሆኖ ነው የተገኘው ከምን ጊዜውም በላይ በቲፒኤልኤፍ የመጀመሪያው መመራው ህዝብ እንደው በሚሻል ይመስለኛል አሁን ይሄ የአባገዳ ልጆች እንደዚህ ያደረጉ ቤተ መንግስት ገቡ ምን አይነት እንደው ቀልድ ይመስለኛል ይሄ እኮ ወንጀል ነው አባገዳ ህጉ ምን እንደሚመስል ማወቅ ነው መጀመሪያ ደረጃ አባገዳ አመለካከቱ ለህዝብ ምን እንደሆነ ለሰው ልጅ ምን አይነት አመለካከት አስተሳሰብ ርህራሄ እንዳለው ማወቅ ነው መጀመሪያ የአባገዳ ልጅ አባቱን ነው መከተል ያለበት የአባገዳ ልጅ እንደ አባቱ ከአባቱ የተማረው ነገር ነው ማድረግ ያለበት አባገዳ ግድያን አላስተማረን ህዝብን ከቦታ ወደ ቦታ ማፈናቀልን አላስተማረን ረሃብ እንዲገባ ወይም ደግሞ ማሰር ትልቅ ትንሹ እንዲወረድ አይደለም ያስተማረው እነዚህ የአባገዳ ልጆች አይደሉም ህዝቡ ይሄን ማረም አለበት ከአባገዳ ጋር ምንም አይነት ግንኙነት ከገዳ ስርዓት ጋር ምንም አይነት ግንኙነት የሌላቸው ቲፒኤልኤፍ ያሳደጋቸው የቲፒኤልኤፍ ልጆች ናቸው ቲፒኤልኤፍ ያሳደጋቸው ስል ቲፒኤልኤፍ ርህራሄ የለውም ህዝብን ገለዋል አስረዋል እውነት ነው ቲፒኤልኤፍ ለቲፒኤልኤፍ መሳሪያ ሆኖ ባትሪ ሆኖ ህዝቡ ያለበትን ቦታ ማን ጠንካራ ነው ማን ነው ለህዝቡ የሚቆረቆረው ማን ነው ሰርቶ ይሄንን ህዝብ መቀልቦ የሚያበላው ብሎ የሚያሳይ የነበረው የዛሬዎቹ አባገዳ ልጆች ተብዮች ናቸው እነሱ ናቸው አሳይቶ ህዝቡን ሲያስገድሉ ነበረው ሲገሉ የነበረው የትኛው ትግሬ ነው ቆሞ ሲገል ነበረው ተገዢዎች እነዚህ ተላላኪዎች የዛሬ አባገዳ ልጅ ተብዮች ናቸው ሰላዎቹም ቴሌፎን ጠላፊዎቹም ያን ሁሉ ተግባር የትላንትናውን ተግባር በሙሉ የፈጸሙት የሚጠይቅ ህግ ቢገኝ የመጀመሪያ ተጠያቂ እነዚህ ናቸው ትግሬ ከትግራይ መጥቶ ሮማን ህዝብ ወለጋ ሄዶ ማን ከማን እንደሆነ የት እንዳለ ምን እየሰራ እንደሆነ ወይም ደግሞ ማን ጥሩ አርሶ አደር ሆኖ ለህዝቡን እንደሚጠቅም የት ያውቃል ይሄ ህዝብ ያስተቁት እነዚሁ ዛሬ ስልጣን ላይ ያሉ የአባገዳ ልጆች የሚባሉ ናቸው ይሄን ወንጀል ነው በእግዚአብሔር ፊትም
በምድርም ያስጠይቃቸዋል የአባገዳ ልጅ መሳለቅ በአባገዳ ህግ መሳለቅ የለባቸውም እዮብ መልካም እስኪ በዚህ ዜማ ቆይታ እናርግና ደግመን እንገናኛለን የኦሮሞ ህዝብ ትግል የደረሰ እንደሚባለው ብዙዎች የሚሉት ነገር አለ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ የኦሮሞ ህዝብ ትግል ተኮላሸም ተጨፈለቀም ይላሉ እውነት ይሆን መልካም ቆይታ warra wal nyaatu gidduudha silaa waa nyaatu
isa Inacha kamina nakamiti gaditisa Mingo turakateni bochati isa Mingo turakateni bochati isa Tiga berawate Bili dargambatu Nabarrara latte Madab deri fatu Warri wala mese Ngada e kachego Daba male nabo Magilamigo 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 የኦሮሞ ህዝብ ተረኛም ባለተራም ሆኗል ባለጊዜ ነው ይላሉ የኦሮሞ ህዝብ ባለተረኛም የኦሮሞ ባለስልጣን ቤተ መንግስት ገብቶ ኦሮሞ መድረሻና የሚጨብጣው የሚዘዋቷል ይላሉ ግን ብዙዎች ወደ እስር ቤት እየተጓዙ ይገኛሉ በአሁኑ ወቅት የኦሮሞ ተወላጆች ከ30,000 በላይ በእስር ላይ ይገኛሉ ኦሮሞም ባለተረኛ የሚያሰኘው ምን ይሆን ትናንትናም እየታሰረ እየተገደለ ዛሬም ይህ መከራም ከኦሮሞ ጫንቃ ላይ ሊወርድ አልቻለም ምክንያቱም ምን ይሆን የኦሮሞ ህዝብ ትግል ከምን ደረሰ የት ገባ አቶ አብደታ የኦሮሞ ህዝብ ትግል ከምን ደረሰ የት ላይ ነው ያለው የኦሮሞ ህዝብ ትግል እንደ ያው በሜዳ ላይ እንደምታየው የኦሮሞ ህዝብ ትግል ከጊዜ ወደ ጊዜ ጥቅም ያሳየ ወይም ደግሞ ግስጋሴውን ወደፊት እየቀጠለ እንጂ ወደ ኋላ ሄዶ አቅም የትላንትናው የለውጥ ተከሰተ ኦሮምኛ ተናጋሪው የኦሮሞ ልጆች ናቸው ቤተ መንግስት ገቡ ስልጣን በእጃቸው ነው ያለው የሚባለው ስህተት ይመስለኛል የኦሮሞ ልጆች አይደሉም በደማቸው ኦሮሞ ቢሆኑም አመለካከታቸው ኦሮሞ አይደሉም የኦሮሞ ፍላጎትን ለማሟላት ኦሮሞን ችግሩን እየተረዱ ለኦሮሞ ህዝብ እየታገሉ ሳይሆን ትላንትናም ለኦሮሞን ለማጥፋት ኦሮሞን በቀኝ ግዛት እንዲኖር ለኦሮሞ ጠላቶች የቀኝ እጅ ሆኖ ሲያገለግሉ የነበሩ ናቸው ወደ ስልጣን የመጡት ነገር ግን ኦሮምኛ ተናጋሪ ናቸው ደማቸው ኦሮሞ ሊሆንም ይችላል ደሞ ኦሮሞ የሆነ ሁሉ ለኦሮሞ ህዝብ ይቆማል ለኦሮሞ ህዝብ ትግል መስዋዕት ይከፍላል የመባል አይነት ነገር አይደለም ስንት ካዲዎች ትላንትም ነበሩ እንደነ ጎበና ዳጄና ሌሎች እንደነ ጃገማ ኬሎ የመሳሰሉት የዛሬ ጎበናዎችም ያው ከነዛ የለመዱ ብዙ ወሬ የምንሰማውን የጎበና ልጆችንን የነፍሰ ገዳይ የአጥፊ ልጆችንን ብሎ የሚመጻደቁበት ብዙዎቹ ተፈጥሯል እነዚህ ሁሉ ለኦሮሞ ህዝብ የቆሙ አይደሉም የሸጡ የኦሮሞን ህዝብ የሸጡ ኦሮሚያን የሸጡ ታሪኩን ባህሉን የሸጡ ኃይሎች ናቸው እነዚህ አሁን ስልጣን ላይ ያሉት ሰዎች ታሪካቸውን ወደ ኋላ ተመልሰን ብናይ ተነስተው እየደረሱ ኦሮምኛ መናገር ያው ከህዝቡ ውስጥ ስለነበሩ የተወለዱበት ስለሆነ ይናገራሉ ምንም አይደለም ግን የኦሮሞ ችግር የኦሮሞ አላማ የኦሮሞ ፍላጎት ገብቷቸዋል ወይ እነዚህ ሰዎች ለነዛን ነገር ነው ወይ የቆሙት የመባለው ነገር ስትገመግም ለጥቅማቸው የቆሙ ለራሳቸው ወይም ደግሞ ባንዳንድ በጋብቻ ይሁን በመናምን የተነካኩ ሰዎች ለተነካኩ ሰዎች ከኋላ ሆኖ ጫና የሚያደርጉባቸውን ሰዎች ለማስደሰት የተፈጠሩ የኦሮሞን እናትና አባት እያስለቀሱ ታሪኩንና ባህሉን እያጠፉ የሚገኙ ሰዎች ናቸው የኦሮሞ ትግል ግስጋሴውን አላቆመም እንደውም እየበሰለ እዚህ ጋር አቶ አብደታ በተለይ የኦሮሞ ህዝብ ትግል አላቆመም እየገሰገሰ ነው የሚባለው እስከ መቼ 150 ዓመት ይሄ ህዝብ መስዋዕትነት ከፍሏል የሬቻው ብቻ አይበቃም ነበር ሺዎችን የገበረበት ትግል ነው ይሄ ህዝብ ይሄ የኦሮሞ ህዝብ ትግሉ ቤተ መንግስት እያደረሰ ወደ ኋላ የሚመለስ ከሆነ በጥቃቅን ነገሮች ሁሌ የሚታለል ከሆነ ነገስ
ምንድነው ዋስትናው ቤተ መንግስት ደርሶ አለመመለሱ የኦሮሞ ህዝብ ትግል ለውጤት እንዳይበቃ ያደረገው ምክንያት ምንድነው እስከመቼ ድረስ ነው የኦሮሞ ህዝብ ትግል የሚበስለው መቼ ነው የኦሮሞ ህዝብ ልጆቹን መገበር የሚያበቃው ይሄንን ስናይ ሌሎች ሀገሮች ከኦሮሞ ትግል ጋር ተመሳሳይ ታሪክ ያሳለፉ ሀገሮችን ማየት ያስፈልጋል ለምሳሌ ከጎረቤት ከኤርትራ እንውሰድና ከሳውዝ አፍሪካ እንውሰድ የኤርትራ ህዝብ ትግል 30 አመት ነው የፈጀው በ30 አመት ውስጥ ተዋግተው ነፃነታቸውን አግኝቷል የኦሮሞ ህዝብ ግን እኮ 150 አመት ነው ይሄ እስከመቼ ድረስ እስከመቼ ይሄው አሁን ቤተ መንግስት አደረሰ ኢጆሌ አባገዳ ተባለ ዛሬም የኦሮሞ ህዝብ ይታሰራል ይገደላል ነገም ደግሞ ቤተ መንግስት አድርሶ የመመለሱ አለመመለሱ ምንድነው ዋስትናው የኦሮሞ ህዝብ ትግል ለውጤት እንዳይበቃ ያደረገው ምክንያት ምንድነው ነው እስከመቼ ድረስ ነው የኦሮሞ ህዝብ ወደፊት እየሄደ ነው እየበሰለ ነው እያልን ልጆቻችንን እየገበርን እንደ አዳዲስ ልጆችን ህይወት እንዲቀጠፍ ማድረግ እውነት አግባብነት ሳለው ወይ የቱ ጋር ነው የኦሮሞ ህዝብ ትግል ማብቂያው Okay, look, ካልከው ልነሳና ኤርትራ 30 አመት በግንባር ቆሞዝ መዋጋትን ነው ብዙ ጊዜ ሰዎች የምናገረው ኤርትራ ከዛ በላይ ትግል ስታደርግ ነበር ከጣሊያን ጊዜ ጀምሮ የኤርትራ ትግል አልቆመም ነበር የኤርትራ ህዝብ አመን ብሎ አልተቀበለም ረጅም አመታት ነው የፈጀው ሳውዝ አፍሪካ እንደዛ ነው ሌሎችም ብዙ ሀገሮች መጥራት ይቻላል አሁን የኦሮሞ ህዝብ ትግሉ እየገሰገሰ ነው ያለው ወደ ኋላ አልተመለሰም ትላላችሁ እስከመቼ ድረስ ነው ይሄ ነገር ልጆቻችንን የምንገብረው ሮሮ በትክክል ህዝቡ ማየት የሚፈልገው ነገር ስላለ በሰላም ውሎ ማደርን መመኘት ስለሚመኝ ለዛ ልጆቹን አስተምሮ የሚደርሱበት ቦታ አላማቸውን ግቡን እንዲያደርሱ ስለሚፈልግ ያንን ሲያጣ ህዝቡ ይሰማዋል ይሄ ደግሞ ስር የሰደደ የጠላትነት ወይም ደግሞ የኮሎኒ ሲስተም በዛች በኦሮሚያ ላይ ስር የሰደደ ነገር ነው ያለው ኦሮሚያ ለሀብቷ ስትል ነው ያ ሁሉ ጠላት የምታፈራው ያን ሁሉ ትግል የሚደረገው ብዙ ሰዎች የተወሰኑ ሰዎች የሚያደርጉት ጦርነት በኦሮሚያ ላይ ያ ነገር ሊመስላቸው ይችላል ብዙ ከጀርባ ብዙ ነገር ሊኖር ይችላል እነዚህ ከትላንትናም ጀምሮ የኦሮሞ ህዝብ በጦርነት ሲወርቅ አበሻ የበላነቱን ሲጎናጸፍ እርዳታ ነበር ከውጭ አሁን እርዳታ እንደሌለ ማን ነው እርግጠኛ ሆኖ ስለዚህ አሁን ምንድነው ያለው ትግሉ እየሄደ ነው ያለው ባህሉ እንዲጠፋ የሚደረገው ነገር የባሰ ሆኖ እየተንሰራራ ነው ያለው ኦሮምኛ እንዲጠፋ ሲታገሉት የነበረው የኦሮሞ ህዝብ ኦሮምኛን መልሶ አንሰራራ ኦሮምኛ አደገ ለሌላውም ሀገር እንዲተርፍ ሌላም ሀገር ጎረቤት ሀገር ሲናገር ነበረው እንድማርበት እየሆነ ነው ያለው በየአቅጣጫው ግን ምንድነው ይሄ ርዝራሽ አሁን ተገዢዎቹ ለሆድ የሚገዙ ወይም ደግሞ በጋብቻና በመናምን የተሳሰሩ ሰዎች እነዚህ አይነት ነገሮችን ከስር ተነቅሎ እንዲጠፉ ይሄ ነገር ካልጠፋ የኦሮሞ ህዝብ አሁንም ልጁን መገበሩ አይተው የኦሮሞ ህዝብ የሚፈልገው ነገር በግልጽ ማወቅ አለበት የሚፈልገው ነገር የሀገሩ ባለቤት በሰላም ወጥቶ መግባት የሚፈልገው መርጠው የሚፈልገው በስልጣን ላይ ያስቀምጠው የማይፈልገው ማውረድ ነው ያንን ነገር ይሄ ህዝብ ማወቅ አለበት አሁን አንዳንድ ካድሬዎች ተገዢዎች ለሆዳቸው ተገዢዙ ሰዎች በተለያዩ ሀገር ለዩሮፕ እና አሜሪካ ምናምን ሲኖሩ የነበሩት አሁን ኮተታቸውን ይዞ ህዝብ ይሄንን ህዝብ መልሶ ወደ አዝቅት ለመክተት ወደ ወደዛች ሀገር እየገቡ ነው ያለው ከመንገድ ኑሮውን እንኳን ማሸነፍ አቅቶት መንገድ ላይ ስቃዥ የነበረውን ሁሉ ወደ ሀገር መልሶ እየሾሙት ነው እንደ አቶ አብደታ የኦሮሞ ህዝብ ትግል ተጠልፏል ተቀልብሷል ብለው ያምናሉ አልተጠለፈም ተስተጓጉሏል ምን ማለት ነው ተጠለፈ ማለት ሙሉ በሙሉ ተጠልፎ በእጃቸው የገባ ማለት ነው አሁን ግን ሙሉ በሙሉ በእጃቸው አልገባም ተስተጓገለ እነዚህ ደግሞ አስመሳዎች
ግን ቤተ መንግስት የገባው አብዛኛው የኦሮሞ ህዝብ ጆሊ አባገዳም አብቹ እንደሆነ የኦሮሞ ወጣት የኦሮሞ አዛውንት ይሄንን ያምናል በተለይ የኦሮሞ ነጻነት ግንባር እርሱ ያሉበት ድርጅት አመራሮቹ በተለያየ አካባቢ እየታሰረ ቢሮአችሁ እየተዘጋ ይገኛል ይሄንን እንኳን ወጥቶ የሚታገልለት የኦሮሞ ህዝብ ወይም የኦሮሞ አመራሮች ሲታሰሩ የኦሮሞ ወጣት የኦሮሞ አዛውንት የተቀራው ህዝብ ዝምታ መርጧል ምክንያቱም ያሁን ስልጣን ላይ ያለው የኦሮሞ መሪዎችን ተቀብሏል ማለት አይሆንም ጥያቄው ተመልሶለታል ማለት ሳይቻልም ባይሆን ኖሮ አደባባይ ትናንትና ወጥቶ ሲቃወም የነበረው የኦሮሞ ህዝብ ዛሬ መቃወም ምን ከለከለው መጀመሪያ የአባገዳ ልጆች ቤተ መንግስት ገቡ የሚለው ነገር አሁንም ልመለስበት ትላንትና እኮ በኃይለ ሥላሴም ሆነ በደርግ በወያኔ ብዙዎቹ ቁልፍ ቦታ የነበሩት እነዚህ ለሆዳቸው የተገዙ የህዝብ ለህዝባቸው ምንም ደንታ የሌላቸው ሰዎች ናቸው ቤተ መንግስት የሞሉት ዛሬም እኮ እንደዚህ አይነት ሰዎች ናቸው ስለዚህ ለእነዚህ አመለካከት ላላቸው ሰዎች ከኦሮሞ ጋር ምንም አይነት ግንኙነት ማን የትኛው ኦሮሞ ነው መርጦ እዛ ያስቀመጣቸው ኦሮሞ ህዝብ እንፈልገው የራሱን መንግስት ራሱ መርጦ እዛ ማስቀመጥ ነው እንፈልገው በሆነ አይነት ነገር አምታተው ምንም እዛ ቤተ መንግስት የገባ ሁሉ ኦሮሞ ነው የኦሮሞን አመለካከት ያራመደ ነው ያለው የሚባለው ነገር የለም ፖሊሲው የትላንትና ፖሊሲው አሁን እዛው ነው ያለው በዛ ነው መመሩት ያን ደግሞ የሚኮረኩራቸው ነገር አለ ወደ ቤት ቢገቡ ቀን የተሳሳተ ያን ነገር በኦሮምኛ እንኳን ንጹህ የተጣራ ኦሮምኛ እንኳን ተናግሮ ወደ ቤት ተመልሶ ሲገቡ ቅጣት ደርሶባቸዋል ቤታቸው ውስጥ እነዚህ ሰዎች ስለዚህ ከኦሮሞ ጋር ምንም አይነት ከኦሮሞ አመለካከት ጋር ምንም እንትን የላቸውም ተመልሶ ይሄ የኦሮሞ ሊደርሺፕ እየታሰረ ያለው ቢሮ እየተዘጋ ነው ያለው ይሄ ህዝብ ዝምታ መርጧል የሚባለው አይነት ነገር ብዙ አይነት ነገር ማለት ይቻላል ስለዚህ ጉዳይ የኦሮሞ ህዝብ ሊደርሺፕ ሲታሰር ወጥቶ ፎቆችን ሰባብሮ ምን ሰባብሮ ማድረግ ያላደረገም ምናልባት ያንን ነው ሰው መመለከተው እንጂ ተቃውሞ በየአቅጣጫው እየሄደ ነው ያለው ምን አይነት ተቃውሞ እንደተለመደው በፐብሊክ ሚዲያ ላይ የሚታየን ተቃውሞ ብቻ ነው ሰው የሚያው ግን ተቃውሞ ስር የሰደደ ከስራቸውን ፈንግሎ የሚያጠፋቸው አይነት ተቃውሞች እየተካሄዱ ነው ያለው እየተሰራ ነው ያለው ስለዚህ ወጣቱም ተሰብስቦ የገባ አይነት ነገር አይመስለኝም ወጣቱን እንዲሳሳትና የኦሮሞ ህዝብ ይሄን አክለም ጊዜ እንዲሰጥ ጋፕ እንዲያገኙ ያደረገው እነዚህ የስልጣን ጥመኞች ወይም ደግሞ አስመሳዮች እንደ ቅጣ ጧት ማታ የሚገለባበጡ ሰዎች ነፃነትን ተጎናጽፈዋል ነፃ ወጥተሃል ከዚህ በኋላ እጅን ሰብስበ ቁጭ በል ብሎ ያወሩት ህዝቡን ራሱን እንደ ሪዘርቭ እንዲሆን አድርጎታል ያንን ነገር ብዙ ጊዜ እኔ ደጋግሜ ይላል ታሪኮች ይሰራሉ መጥፎም ሆነ ጥሩ ታሪክ ይሰራል ሰው በጥሩ ታሪኩ ያው ጥሩ ታሪክ ነው የተሰራውና የሰራው ጥሩ ታሪክ ነው ብሎ የበለጠ ጥሩ ታሪክ ሊሰራ ይገደዳል መጥፎ ስራ ሲሰራ ደግሞ የሰራው ስራ ስህተት ነው በግልጽ ለህዝብ ወጥቶ ተሳስቻለሁ ከዚህ በኋላ ግን እንደዚህ ማድረግ አለብን ከማለት ልክ እንደው ራስን ሳይለንት ማድረግ አይነት ነገር ወይም ደግሞ ሐቀኛ የሆነ አይነት ነገር ነው የሚታየው ያ ነገር ወጣቱ እንዲዘነጋ አድርጎታል አሁን ግን ገብቶታል ወጣቱ ተመልሶ ራሱን አድራይተው ተመልሶ እንደ ትላንትናው ሆኗል እንደ ትላንትናው እንቅስቃሴ ይፈጠራል ተፈጥሯልም በየቦታው የምናየው ሰላማዊ ሰልፍ አለ ግማሹ ወደ ጫካ የሚኮበልል ወጣት ከዩኒቨርሲቲ ወጥተው ከኑሮ ከጥሩ ኑሮ እየኮበለለ ነው ምክንያቱም የባለስልጣኑ የኦሮሞ ሊደርሺፕ መልካም በተለይ አቶ አብደታ ላይ ወደቀን ያለው ህዝቡ ዝም ማለት የሚችል አይመስለኝም ለምሳሌ በድንቁ ደያስ ላይ የሚፈጠረው ነገር ዝምታን የሚያሰኝ አይደለም በአብዲረጋሳ ላይ የተፈጠረው ነገር ዝምታን አላሰኘም ዝምታን የሚያሰኝ አይደለም ግን መቼ ነው ፈንድተው
ስራቸው ነቅሎ የሚያጠፋቸው እነዚህን ነፍሰ ገዳዮች ምሎ አይነት ነገር አቶ አብደታ አሁን እየተከሱልኝ ያሉት በርካታ የኦሮሞ ወጣቶች በተለያየ አካባቢ ታስረዋል በተለይ የንጉሱ ቤት የኩምሳ ሞረዳ ቤተ መንግስት ወደ እስር ቤት ተቀይሯል ቡራዩ እስር ቤት ሆኗል የተለያየ ኦሮሚያ ክልል በአሁኑ ወቅት አዳዲስ እስር ቤቶች እየተሰሩ የኦሮሞ ልጆች እየታሰሩ ይገኛሉ ግማሹ ህይወቱን እስከ ማጣት ድረስ እየደረሰ ይገኛል የኦሮሞ ነጻነት ግንባር እንዲሁም በፕሮፌሰር መረራ ጉዲና የሚመራው ድርጅት በዚህ በጋዲሳ ኦሮሞ በሚለው ወይም የኦሮሞ ድርጅት የተሰባሰቡበት አለ ብዙ ጊዜ የሚጠቀሰው ነገር ምንድነው የፎቶ ሾው ማድረጊያ ድርጅት ተብሏልና ከፎቶ የተነሳነ ከፎቶ ከመነሳቱ ውጪ የሚያደርጉት ነገር የለም የኔ ጥያቄ የኦሮሞ ነጻነት ግንባር እንደ ስሙ ረጅም ዓመት እንደቆየ የትግል ልምድ እንዳለው የፕሮፌሰር መረራም ድርጅት እንደዛም ሆኖ በአሁኑ ወቅት የረባ ነገር ህዝባቸውን የመድረስ ለህዝባቸው አንደበት የመሆን የህዝባቸውን ለመከራከር ለህዝባቸው የመቆም ሁኔታ እየሰሩ አይደሉም የሚሉ ብዙዎች ናቸው እና እርሶ እነዚህ ተቋሚ ድርጅቶች ኦሮሞን ታድገውታል ተንቀሳቅሰዋል ወይስ በአሁኑ ባለው መንግስት በኢትዮጵያ መንግስት ተጫፍልቀው ታውጠዋል ምናልባት እነሱስ እንታሰራለን እንገደላለን ብለው ፈርተው አፋቸውን ሸብበው ተቀምጧል ከመግለጫ ከማውጣት በስተቀር የጎላ ነገር ሲያደርጉ ሲንቀሳቀሱ አናይ ሌላው ደግሞ የኦሮሞ ነኝ የሚለው ታጋይ ነኝ የሚለው ብዙዎቹ ከረባታቸውን አንጠልጥለው ኦነግ አዲስ አበባ በገባበት ሰዓት ገብተው ነበር የት ገቡ የኦሮሞ ሙሮች የት አሉ ምንድነው ከኦሮሞ ሙሮች የሚጠበቀው ትናንትና ሲገቡ የነበሩት የኦሮሞ ሙሮች ለመታየት ሲሮጡ የነበሩት ሲጋፉ የነበሩት የኦሮሞ ተወላጆች የት ነው ያሉት ምን ይሉኛል ሎክ እኔ ከሊደርሺፑ ከና ጋዲሳ ዳባ ኦሮሞ ታከምባለው ጋዲሳ ኦሮሞ ከመባለው ነገር ልነሳና የተለያዩ የፖለቲካ ድርጅት ለምሳሌ ሶስት ናቸው አሁን አንድ ላይ ሆኖ የተመሳሰለ አይነት እንቅስቃሴ ወይም ደግሞ ተመሳሳይ ሆነ አመለካከት ይዘው የሚራመዱት ኦፒዲዮ አትላንቲና ኦፒዲዮ ኦሬዲ ዲስማንትል ሆነዋል ከዚህ በኋላ የሚቆጠር አይደለም አሁን ለኦሮሞ የቆመ ሶስት ነው ከነዚህ ውስጥ ምን ስራ ሰሩ እነዚህ ሰዎች ታፍነዋል እጃቸውን ሰብስበው ቁጭ ብለዋል የሚባለው ነገር ሰው ምን እንደማይጠብቅ ግራ ይገባኛል ከነሱ የምጠብቀው ለምን ጥይት ተኩሶ የሚፈልጉትን ነገር አልገደሉም እዛ ቁጭ ብለው ወይም ደግሞ ለምን ፈንጂ አላፈነዱም አይደል እነዚህ ሰዎች መናገር የሚገባቸው ነገር እንደ ሊደርሺፕ መናገር የሚገባቸው ነገር ሁሉ እየተናገሩ ነው ያሉት እንደ ሊደርሺፕ መምራት የሚገባቸው ነገር ሁሉ እያደረጉ ነው ያሉት አላስፈላጊ የሆነ መስዋዕትነት እንዲከፈል ዝም ብሎ ህዝቡን ቀስቅሶ ውጣ ተብሎ ባለፈው በጀዋር ላይ ግድያ ተቃጣ ተብሎ ጀዋርን ለማጥራት ፈሰንት ወጣት እንደረገፈ ታውቃለ አሁንም ተነስ እንደዚህ አድርግ ብሎ ይሄንን ህዝብ ቀስቅሶ ለእንደዚህ ላልሆነ አይነት መስዋዕትነት ህዝብን መጋበዝ አይደለም የበሰለ ሊደርሺፕ ስለሆነ ሊደርሺፕ የሚያደርገው ነገር በስራ የሚያደርገው ነገር እንጂ በሰው ህይወት የሚገብረው አይነት በሰው ህይወት ሰው ሞቶ ይሄ ይሁን የሚባለው ነገር አይደለም እየተሰራ ነው ያለው የፖለቲካ ስራ እየተሰራ ነው ያለው ተስማምቶ ተግባብቶ ስለ ኦሮሞ ልጆች ምን መሆን እንዳለበት ምን መስራት እንዳለባቸው እያደረጉ ነው መታሰርን ፈርቶ ነው መገደልን ፈርቶ ነው ቅንጣት ያክል አይፈሩም እነዚህ ሰዎች ቅንጣት ያክል ምክንያቱም ኦኤልኤፍ ስፔሻሊ አውቆ ይሄ ሁሉ እንደሚፈጠር ፕሬዲክት አድርገው ነው ይገባው ኦኤልኤፍ በእንደዚህ መልኩ ራሱን ያቃል የሆነ ነገር ሁሉ ለመቀበል ወፍቆ የነበረበት ነው ሲታሰርበት ነበር ሲገረፍበት ነበር ሲዋረድበት ነበር ትላንትና ዛሬም ቢመጣ አዲስ አይደለም ለሱ ሌላው ምን በጀነራል ከማል ገልቹ የሚመራው ከእንደዚህ አይነት ነገር የተለየ አይመስለኝም አሁን ያለው አመለካከት ስለዚህ ይሄ ምን አደረገ ሊደርሺፕ ለምሏን ነገር ማድረግ የሚገባውን ነገር ሁሉ ያደረገ ነው ህዝቡ መስማት አለበት ህዝቡ
ማድረግ የሚገባው ነገር ተደራጅቶ ማድረግ አለበት አንዳንድ አጨብጫቢዎችን መስማት የለበትም አንዳንድ ሰዎች የሚያሳስቱ ልክ ፈንጂ አፈንድቶ በአንድ ሌሊት የኦሮሞን ህዝብ ጠላት የሚያጠፉ የሚያስመስሉትን አይደለም በሳል ሊደርሺፕ የሚሰጡትን ሰዎች መስማትና መከተል የህዝቡ አንዱ ግዴታ ነው ይሄንን ነገር ካላደረግን ማን ነው ሄዶ ስለ አንዱ ስለ 60 ሚሊዮን ኦሮሞ አንድ ሊደርሺፕ ጠመንጃ ተኩሶ ሊያጠፋ የሚችለው ከ60 ሚሊዮን at least half more than half ለዚህ ትግል እጅ ለእጅ ተያይዘን ማድረግ የሚገባውን ነገር ማድረግ ነው አሁን እነሱን ብሌም የሚያደርገው ሰው እስቲ ለነሱ ወደ እነሱ ጣቱን ሲያቀነስር ራሱ ምን አደረገ ምንድነው ያደረገው ስለራሱ መናገር አለበት እሱስ ምን አደረገ እሱ ሊደርሺፕ አይሆንም ነገ እነዚህ ሰዎች እኮ ያልፋሉ ሰዎች ናቸው ነገ ደግሞ ይሄ ታሪክ ቁጭ ብሎ ይሄንን እነሱን ብሌም የሚያደርገው ሰው ነው ሊደርሺፕ የሆነው እስቲ ምን አደረገ ያንንም ነገር ማየት አስፈላጊ ነው እንጂ ትግሉ ወደ ኋላ አይደለም የሚያደርጉትም በሳል ሊደርሺፕ እየተሰጠ ነው ያለው አላስፈላጊ መስዋዕትነት ህዝቡ እንዲከፍል አይፈልጉም ነገር ግን ይሄ ነገር ከየት ወዴት እየሄደ ነው ያለው በእውነት ይሄ ትግል ወደ ኋላ አንድም ቅንጣት ወደ ኋላ አልሄደም የሰዎች ህይወት ይጠፋሉ ይጠፋሉ ምንም ማድረግ አያቃተን ነገር ነው የሰዎች መፈናቀል አለ ይፈናቀላሉ መገረፍ መታሰር መሰቃየት አለ ይሄ ትግል ያለው ጣጣ ነው ይሄ ሁሉ አለ በትግል ውስጥ ስለዚህ ግን ትግሉ ወደፊት እየገሰገሰ ነው ምንም ወደ ኋላ መመለስ አይችልም መልካም የመጨረሻ ጥያቄ ላድርገው በተለይ አሁን በስልጣን ላይ ያለው የኢትዮጵያ መንግስት እንደሚባለው ድርድር ለማድረግ ይፈልጋል ከተቋሚዎች ጋራም በተደጋጋሚ ንግግር ሲያደርግ እንደነበረ ይገለጻል አሁን የኦሮሞ ህዝብ ጥያቄ ምንድነው የኦሮሞ ህዝብ እንግዲህ ነጻነት ክብር ነው ብሎ ሲታገልበት ቆይቷል ይሄ ነገር ሰጥቶ በመቀበል ደረጃ በመነጋገር አይቻልም ችግሩን መፍታት አይቻልም የኦሮሞ ህዝብ ዛሬ ከመገደል ከመታሰር ይሄን ነገር በሰላም መንገድ ቁጭ ብላችሁ ተደራድራችሁ ተነጋግራችሁ መፍታት አትችሉ በመጀመሪያው ደረጃ ድርድር የሚለው ነገር ነው ድርድር ማለት በአንድ ነገር ላይ የሚቀራረቡ ሰዎች 50 በመሃል እንግባባለን አንተም እንተው አንተም ተው እንባባልበት አይነት ነገር ነው ድርድር ማለት በባርነትና በገዢነት መካከል ምን አይነት ድርድር ሊኖር ይችላል ድርድር የሚባለው ነገር የተሳሳተ አነጋገር ይመስለኛል በዛች ሀገር ላይ ይሄ ድርድር ዛሬ ብቻ አይደለም በኦሮሚያ ከተወረደችበት ጊዜ ጀምሮ ድርድር የሚባለው ነገር ጊዜ መግዣ ቃል እየተካሄደ ነው የነበረው አሁንም ያንን ነው አሁን በሁለት አመት ውስጥ ስንት ጊዜ ድርድር አየን ድርድር ነገሩ መጥቶ ጉሮሮአቸው ስር ሲያንቃቸው ድርድር ራሳቸውን እንደራደራለን ይሄን እናደርጋለን እንፈታለን የአገር ሽማግሌ ምናምን እንባላለን አይተናል የአባገዳዎች ከዳር እስከ ዳር ከኦሮሚያ ውስጥ ተሰብስበው ሀደሲንቄ ተሰብስበው ምሁራን ተሰብስበው ድርድሮች ተደርጓል በማግስቱ ግን አጸፋው የድርድሩን ተቃራኒ ሲሰራ ግድያና እስራት ቢሮዎች መዝጋት ሊደርሺፕ ተንቀሳቅሶ ከህዝቡ ጋር እንዳይገናኝ እየተኮሱበት እየገደሉ እያሰሩ እንደሆነ እናያለን ያሁኑ ድርድር ራስን ማታለል አይነት ነገር ካልሆነ በስተቀር በባርነት ላይ የምንደራደርበት የኦሮሞ ልጆች ያለ አይመስለኝም የምንደራደር አይመስለኝም እኔ በኔ በኩል በባርነት ላይ አንደራደርም መጀመሪያ ባርነት የሚባለውን ነገር ተነስቶ በእንደዚህ አይነት መልኩ እንኑር እንደዚህ እናድርግ እስቲ እንደዚህ ቢሆንስ የሚባለው ለሁሉም የምመቻነ ድርድር ቢሆን ኦኬ ነው ይሄውን እኮ እገዛሃለሁ ረግጠሃለሁ ይገላሃለሁ ዘርፈሃለሁ ልክ ማንነትን ሁሉ ቀይራለሁ በዛ ላይ ትደራደራለህ ማለት አፍን ይዘህ ትቀመጣለህ ወይስ አትቀመጥም የሚባል አይነት ነገር ይመስላል መልኩ ተቀይሮ ስሙ ተቀይሮ ድርድር የሚባል ነገር መቅረት አለበት ድርድር
ድርድር የሚባል ነገር አይኖርም አይቶታል የኦሮሞ ህዝብ አይቶታል የኦሮሞ ታጋዮች ብዙ ጊዜ ብዙ ይሄ ትግል ከተጀመረ ጊዜ ጀምሮ ይሄን ድርድር ላይ ጊዜ ማሳለፍ ኢነርጂ መጨረስ ብዙ ጊዜ ታይቷል የሚሰራ አይመስለኝም አይሰራም የኦሮሞ ሊደርሺፕም በእንደዚህ አይነት ነገር ላይ ህዝብ ፊት ወጥቶ ለድርድር በመቀርቡበት ሰዓት ከዛ በፊት ለህዝቡ ምን ላይ እንደሚደራደሩ ምን ላይ ድርድር እንደሚካሄድ ለህዝብ አጀንዳ ወጥቶ ህዝብ መወያይበት አይነት ነገር ካልሆነ በስተቀር እነሱ ብቻ እዛ ስላሉ በሊደርሺፕ ኃላፊነታቸው ብቻ ለድርድር እንሄዳለን ምን ላይ እንደሚደራደሩ ህዝቡ ካላወቀ ዋጋ የሌለው አይነት ነገር ነው በባህርነትና በገዢነት በተገዢና በገዢነት መካከል ምንም አይነት ድርድር የለም ማንም የሚቀበለው ያለ አይመስለኝም ወጣቱ አይቀበልም ዛሬ ዩኒቨርሲቲ ደፍተሩን ወርውሮ ወደ ጫካ እየገባ ነው ያለው ፍንፍኔ ራሱ ወደ ጫካ እየተቀየረ ነው ያለው ዩሲ የሚደረገው አይነት ነገር ምክንያቱም ያው ይሄ ነገር ግን እስከምን ድረስ ያደርሳል አሁን እንግዲህ ወደ ጫካ እየተገባ ነው ያሉኝ ያሉት የኦሮሞ ህዝብ ጥያቄ አልተመለሰም ብለው ጫካ የቀሩም አካላቶች አሉና ይሄ ነገር ግን ውጤት ያመጣል በመገዳደል ዓለም ወደ 21ኛው ክፍለ ዘመን ላይ ደርሷልና ይሄን ነገር በሰላም እንዳሉት ድርድር የለም የባርነት ላይ ድርድር የለም ብለዋል ግን ውጤቱ ምን ይሆናል ከመገዳደል ውጤቱ ጠቃሚ ነው ማለት ውጤቱ ነፃነት ነው የሚሆነው መልካም የትኛውም ሀገር እኮ ድርድርንና ትግልን ጎን ለጎን አስቀምጦ ነው ምን ላይ ነው የምታገሉት ለምንድን ነው የምታገሉት ስለ ትግሉ ይሄንን ለማግኘት ነው ይሄንን ለማስተካከል ነው የምታገለው ኦኬ ይሄንን ተውና ይሄንን እናድርግ መደራደር ይመጣል አሁን እኮ ገዛሃለሁ ባርነትና የባራ ገዢ ኮሎናይዝ የሆነና ኮሎናይዘር ነው ማለት ነው አሁን እኮ ድርድር የሚባለው ይሄ ያደርሳል ወደ ጫካ መግባቱ ህዝቡ ወደ ጫካ አመለካከቱ በአካሉ ጫካ ባይኖርም አመለካከቱ ጫካ ውስጥ ነው ያለው አሁን የኦሮሞ ወጣትና መንቀሳቀስ የሚችል ሁሉ ሰው ምክንያቱም ከዚህ የበለጠ የከፋ ምንም ነገር የለበትም ሊደርሺፑን ያስሩበታል ቢሮውን ይዘጉበታል የሚገናኝበት ባህሉን እንዳስፋፋ በተለያየ ተንኮል ይጋርዱታል በሃይማኖት ህዝቡን ለማጣላት ፈልጋሉ የሆኑ ለነገ ሀገር ጠቃሚ ይሆናሉ የሚባል ወጣት ተፈልጎ እንደ አውሬ እየተገደለ ነው ያለው እናት እያለቀሰች አባት እያለቀሰ ኑሮ ከድሮ አርሶ ነው የምኖረው አርሶ አደር ነው የኛ ህዝብ ዛሬ እርሻውን ካለማረስ አልተቻለም ገበሬ ዛሬ ከእርሻው ላይ ተይዞ እርሻው ውስጥ ሜዳው ላይ እዛ እየተገደለን ያለው በሩ ላይ እየተገደለናል ልጁ ፊት ለፊት እየተገደለናል አሁን እዛ ሀገር ላይ እያደገ ያለው ወጣት እድሜ ላይ የሚገኙት ምን አይነት ወጣቶች ሊሆኑ ምን አይነት ሰዎች ሊሆኑ እንደሚችሉ በትሮማ ምን አይነት ወጣት ለዛች ሀገር ምን አይነት ሁኔታ እንደሚፈጠር ለወደፊት በጣም የሚያሰጋ አይነት ነገር ነው የሚሆነው ምክንያቱም አባቱ ፊት ለፊቱ እየተገደለ እናቱ ፊት ለፊቱ ሬፕ እየተደረገች እህቱ ሬፕ እየተደረገች ምንድነው የሚሆነው ወደ መጥፎ አመለካከት ለማንም ርህራሄ የሌለው አይነት ወጣት እየፈጠረ ነው ያለው ይሄ መንግስት ስለዚህ ካሁኑ ህዝቡ ጫካ ውስጥ ነው ያለው አካሉ ነው ፍንፍኔ ውስጥ ያለው መሀል ሀገር ያለው ምታው እንጂ መንግስት የሚያደርገው ሁኔታ መንግስት የሚያደርጋቸው ነገሮች በሙሉ ህዝቡን ወደ ጫካ እየከተተ ነው ያለው ጫካ ውስጥ የቀረውም የምታገለውም እነሱ ናቸው ሽፍታ ብሎ ሽፍታ ሰይሞበት እነሱንም ወደ ስልጣን ያመጣው ታጋይ እነሱንም ለዚህ ደረጃ ያበቁትን ታጋዮች ሽፍቶች አጥፊዎች ብሎ ሰየሙላቸው ታዲያ ሽፍታ ተብሎ የሚሰየም ሰው መጥቶ ለዚህ ተገዢ ሆኖ ሊኖር ነው እንዴ ያው የተባሉ ነገር አድርጎ አላማውን ከግቡስ አልደረሰ አላማውን ግቡ ማድረስ ነው ያለበት መልካም አቶ አብደታ አመሰግናለሁኝ ከሰይፈ ነበልባል ራዲዮ ጋር ስለነበሩት ቆይታ ደግሜ ባድማጩ የስምና እንዲሁም በዝግጅቱ ክፍሉ ከልብ አመሰግናለሁኝ በሌላ ጊዜ ድጋሚ እንገናኝና ያለውን ነገር እንወያያለን ለዛሬው አመሰግናለሁኝ እግዚአብሔር ይስጥልኝ በጣም አመሰግናለሁ ጥሩ ስራ ነው ለየህዝብ ድምጽ መሆን ድሮም አላችሁበት ቀጥሉበት እግዚአብሔር ይርዳን ለሁላችንም እናመሰግናለን እግዚአብሔር ይስጥልኝ ተወዳጁ ድምጻዊ ጃፋር ዩሱፍ አየር ላይ ያለ
የተከበራችሁ አድማጮቻችን እስካሁን ድረስ እናስተናግዳችሁ የነበርነው እኔ እዮብ ባይሳ እንዲሁም ፕሮግራም በማቅረብ በሪ አለሙና እኔ እዮብ ባይሳ ነበር። ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ደህና ሁኑ። ጃፋር ዩሱፍ አየር ላይ ያለ Wala